የድግምትን ኮንሴፕት በእስልምና ያለውን የድግምትን ኮንሴፕት ላስረዳ የተወሰነ ደረጃ እዚህ ላይ አንዳንድ ነገራቶችን ለማንበብ ስለሞከርኩኝ አሉ እንደዚህ መጽሐፍቶችም አሉ። ግማሾቹ ኖርማሊ ቤተክርስቲያን የተወገዱ መጽሐፍቶች አሉ። አንዳንድ መጽሐፍቶችና አንዳንድ ነገር ልንገርህና ከዛ እስቲ እንትን እንላለን። ምን መሰለህ ድግምት የሚባለው ኮንሴፕት ወይ ደግሞ ሲሕር ተብሎ በአረብኛው የሚጠቀሰው ኮንሴፕት ወይ ደግሞ በእንግሊዝኛው ማጂክ ተብሎ የሚጠቀሰው ኮንሴፕት ኢትስ ኦል አባውት ማታለል ማለት ነው። ለምሳሌ ሰሒህ አልቡኻሪ ሐዲስ ቁጥር 5146 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሚነል በያን ለሲሕር ይላሉ። የሰው ልጅ ነገራትን በሚገልጹበት መንገድ ላይ ድግምት አለ። ያ ማለት እኔ አንተን እዚህ ጋር ቁጭ አድርጌ ድግምት ልሰራብህ እችላለሁ። አይ ሃቭ ዘ አቢሊቲ ደግሞ በደንብ ያ ማለት ምን ማለት ነው? ያልሆነ ነገር እንደሆነ ነገር አድርጌ አቀርብልሃለሁ። ኦር አንድ ሰው ለሚስቱ ትቅርና የሆነች አንዲትን ሴት ዝም ብሎ ለማማለል ምናምን እንደዚህ ሆንልሻለሁ፣ እንደዛ ሆንልሻለሁ፣ ቆርጥልሻለሁ፣ ፈልጥልሻለሁ ምናምን እያለ ድግምት ላይ ያደርግባት ይችላል። ያ ድግምት አደረገባት ማለት ማለት ነው እርሱ ሳይወዳት የሚወዳት መሰላት ማለት ነው። ዳስ የሲሕር ኮንሴፕት ይሄ ቶ ድግምትን ለሁለት ከፍለን እናየዋለን። አንደኛው አላህ ሱብሓነሁ ወተዓላ ሱረቱ ጣሃ አንቀጽ 66 ላይ ይኸየሉ ኢለይሂም ሚን ሲሕሪሂም አነሃ ተስዓ ነቢያችን ሙሳ ዓለይሂ ሰላም ወይ ደግሞ ሞሰስ ተብሎ የሚጠራው ወይ ደግሞ ሙሴ ተብሎ የሚጠራው ነቢይ ሲሕር ተሰርቶበት ነበር። ሲሕር ተሰርቶበት ነበር ማለት ነው እንጨቱ ልክ ከደጋሚዎች ጋር በነበረው እንትን ላይ ያው ባይብሊካል የሚታወቅ እንትን ስለሆነ ከደጋሚዎች ጋር በነበረው ምንድነው አርጊው አደረጉና አይ እኔ ያመጣሁት እንጨቱ እሱ የታሰጠው ተአምር እንጨቱ ሲጥለው መሬት ላይ ወደ ምን ይቀየር ነበር? ወደ እባብ ይቀየር ነበር። አይ አንተ ያመጣው ነገር ድግምት ነው አሉ። ድግምት ከሆነ ያመጣው እኛም ዘንድ ደግሞ ጀግና ድግምት ሰሪዎች አሉ፣ እነሱን እናመጣና እንሞካከር ማች እናድርግ የሚል ኮንሴፕት ተነሳ። ያ ኮንሴፕት ላይ እነዛ አካላቶች የሆነ ነገር አመጡና እንደ ገመድ አይነት ነገር ሲጥሉት እባብ መሰላሉ። የሰዎች አይን ላይ ድግምት ሰሩ አታለሉ ማለት ነው። በቀላል ኮንሴፕት በዚህ መሰረት ያው ባይብል ላይ አልገባም። በዚህ መሰረት ነው ዛሬ ማየት ፈልገው እስልምና ላይ ብቻ ስለተመቸኝ እንትኑ ማለት ነው። በዚህ መሰረት ነቢያችን ሙሳ ዓለይሂ ሰላም ላይ ድግምት ተሰርቶባቸው ነበር። ድግምት ግን ሲባል የሆነ የተለየ ነገር ማለት አይደለም። መጀመሪያ ኮንሴፕቱ ማለት ነው። የተለየ ነገር ግን የሚሆንበት ሁለተኛው የድግምት ኮንሴፕት ደግሞ በተመሳሳይ እንደዚህ ሆኖ ነገር ግን ሰይጣናዊ የሆነ ኮንሴፕት ነው። እንደዚህ ጠልምስ ወይ ደግሞ የሚባሉ ነገራቶች አሉ። ይሄ ጠልምስ የምንለው ነገር አለና ምናልባት ካላችሁ ሌላ ሙስሊሞች ምናምን በዛኛው አካውንቴ ላይ በጣም ሰፊ ቪዲዮ ሰርች ነበር ከድግምት ጋር በተገናኘ ማለት ነው። እና ያን መመልከት ይቻላል። እና ጠልመሶች ምናምን የሚባሉ ነገራቶች አሉ፣ ሲምቦሊካል የሆኑ እዚህ ጋር ዝም ብዬ አላስፈራራችሁ ማሳይቼ ሲምቦሎች ምናምን አሉና እነዛን ሲምቦሎች ተጠቅመው የሚሰራ ድግምት አለ። ያ ድግምት ደግሞ አፌክሽኑ ምንድን ነው ካለን ድግምቱ ራሱ ይከፋፈላል። አንደኛው መስተፋቅር ምንለዋል፣ መስተፋቅር መስተዋደድ ምንለዋል። ሁለተኛው ደግሞ እንደውም የኢትዮጵያ አንድ መጽሐፍ አለና መጽሐፈ ቱላዳን ተብሎ የሚጠራ መጽሐፍ አለ። እዛ መጽሐፍ ላይ እንደሚያስቀምጠው የኢትዮጵያ ወታደሮች በደርግ ጊዜ ሲጠቀሙት የነበረው ድግምት አለና ያ ድግምት ምንድነው? የቱላዳንን ድግምት መድገም ይባላል። ያንን ድግምት ሲደግሙት ሰዎች አይን ላይ እንዳይታዩ ያደርጋል ይላል። ያም ፓርት ኦፍ የድግምት አይነት ነው። እና እንደዚህ አይነት በጣም ተመሳሳይ የሆኑ ነገራቶች አሉ። አላህ ሱብሓነሁ ወተዓላ ወሚን ሸሪ ነፋሳቲ ፊል ዑቀድ፣ እነዛ ከሮችን የሚፈትሉ አካላቶች፣ እዛ ላይ የሚነፉ አካላቶች ከነሱ መጥፎ ነገር ጠብቀኝ ብለህ ዱዓ አድርግ ብሎ አጠቃላይ ያንን ነገር አስቀምጦታል ማለት ነው። ስለዚህ የሲሕርን ኮንሴፕት በዚህ ደረጃ ከተረዳን እንዲሁም ሱረቱል በቀራ ምዕራፍ 2 አንቀጽ 102 ላይ አላህ በአጠቃላይ ስለ ሲሕር ኮንሴፕት ያስረዳል። ያው የሲሕር ኮንሴፕት የሰው ልጆች ህይወት ላይ አሁን ያለንበት ኢሉሚናቲ ምናምን ሉሲፈሪ ኮንሴፕቶች ምናምን አጠቃላይ የመነጩት ከሰለሞን ነው። ሰለሞኒክ ዳይነስቲ ነው። በሰለሞን ጊዜ ነው አጠቃላይ የመነጩት ፖይንቶች። እነዛን ፖይንቶች አላህ እዛ ጋር በደንብ አድርጎ አስቀምጦት በእነዛ ነገራቶች ሊጎዱ የሚችሉት ምን ነው የሚለውን ነገር አስቀምጠው ነበረ ማለት ነው። አሁን ደግሞ ይሄ ማብራሪያ ነው። ምናልባት አርዝሜ ሊሆን ይችላል። አሁን ደግሞ ወደ ጠየቀው ጥያቄ ልምጣና አተደብሩ ቢልቁርአን ወሱና ወልሐበቲ ሰውዳ የሚል በቁርአንና የነብዩ ሰለላሁ ዐለይሂ ወሰለም ሱናንና ቁርአን ላይ ጀስት ተፈኩር ማድረግ ዲፕሊ ማየት በሚል መጽሐፍ ላይ የተቀመጠ የሚገርም ፖይንት አለ። እሱን እንትን ላንብብልህ። فهو
አነ ሲሕር አለዚ ኡሲበ ቢሂ ነቢያችን ሰለላሁ ዐለይሂ ወሰለም ያጋጠማቸው የነበረው ሲሕር ኢነማ ካነ ሙተሰሊጠን ዐላ ጀሰዲሂ ሰውነታቸውን ነበር የጎደለ። ከሲሕር አይነቶች ባይዘዊ የካንሰር ህመምን፣ የኩላሊት ህመምን፣ የተለያዩ እጢዎች አሉ። ሲሕር ናቸው እነዚያ ሁሉ። ያ ሳይንቲፊክ የሆኑ ማስረጃዎችን ማቅረብ ይቻላል። ምናልባት እንትን ካልኩኝ ወደ በኋላ አካባቢ ያሳያል። እና ነቢያችን ሰለላሁ ዐለይሂ ወሰለም ላይ አፌክት ያደረጋቸው የነበረው በጣም ታመው ነበረ ሰውነታቸው። በጣም ምንም ከፍተኛ ሙቀት ነበራቸው ሰውነታቸው። ከፍተኛ በሽታ ላይ ጥሏቸው ነበረ። አንደኛው እሱ ነው። ሁለተኛው ደግሞ ልክ እንዳልከው መምሰል ነው። ያ መምሰል የሚባለው ፖይንት የነቢያችን ሰለላሁ ዐለይሂ ወሰለም ይመስላቸው የነበረውን ነገር በሙሉ ሰሃቦች ምን ያህል አጥብቀው እንደዘገቡት የምናየው ይመስላቸው የነበረው ነገር ራሱ ምን እንደሆነ ተናግሯል። ከባልተቤቶቻቸው ጋር የተገናኙ እየመሰላቸው ሪያሊቲ አልነበረም፣ አልተገናኙም ነበር። ሪያሊቲ አለመሆኑን የሚናገሩት ማን ናቸው ካለ ሎጂካሊ ነቢያችን ናቸው። ሪያሊቲ አልነበረም ብለው እኮ እየተናገራሉ። መስሎኝ ነበረ ግን አይደለም። በቃ የተገናኙ ይመስላቸው ነበረ ግን አይደለም። ያን ኮንሴፕት ራሳቸው የሚናገሩት እሳቸው ናቸው። ነቢያችን ግን በዛ ሁኔታ የቆዩት በጣም በአደገኝነቱ አይ ቲንክ 4 ሳምንት አካባቢ ነው። በደንብ በጣም ከባድ በሽታ ነበረባቸው 4 ሳምንቱን አካባቢ። ከዛ ውጪ ደግሞ 6 ወር እስከ 6 ወር ግን ኢፌክቱ ነበረ ማለት ነው። የሆነ እንትን የላቸው ነበረ። አይ ቲንክ ከህይወታቸው ምንድነው ፕሮባቢሊቲ ስናነሳው በጣም ትንሹን ፓርት ነው። ስንቀጥል ደግሞ አብዛኛው የቁርአን ትእዛዛቶች የወረዱትም ከዛም በፊትም ከዛም በኋላ ነው። በዛ ሁኔታ ላይ የወረዱ እንዳለ ሆኖ ማለት ነው። እና ታክመውም ተሽሏቸውም እንደወጡ ይነገራልና ያው የፕሮባቢሊቲ ጥያቄ ነው ያልኩህ ለዚህ ነው መጀመሪያ ስነሳ ማለት ነው። ኦልራይት አክቹአሊ 4 ሳምንት የሚል ድግምቱ እስኪለቃቸው ድረስ 4 ሳምንት ብቻ ነው የቆዩት ጀምሮ እስኪለቃቸው ድረስ ያው እንደተጠቀሰው እንደ ሐዲሱ ነገር አጠቃላይ 6 ወር እኮ ነው አስቀምጬ ይላሉ። በዋነኝነት 4 ሳምንቱን ሀድ ነበረ። ከዛ ደግሞ እስከ 6 ወር ግን ኢፌክቱ ቀጥሎ ነበረ። ስለዚህ ሊያደርጉ አይችሉም የሚለውን አሚን አሁን ይህንን ነገር ያስነሳብኝ እንደ ማስረጃ ስናየው ኦልሬዲ ተገልጿል ምን ሲያደርጉ እንደነበረ ወይም ደግሞ ያላደረጉት ነገር ያደረጉ እንደሚመስላቸው ማለት ነው። በምን በድግምት የተነሳ ያን ፖይንት ያነሳው ስፔሲፊክ ያላደረጉት ነገር አለና ቁርአን ደግሞ እንደዚህ ተብሏል የሚል አንብቤ አይደለም የለም። ግን ከምን አንጻር ነው ያነሳሁት? እንደዚህ ከተደረገ እንደዚህ የማይሆንበት ምክንያት ምንድነው ከሚል ሀሳብ ነው። ያን ጊዜ ደግሞ ተደርጎባቸው ነብይ ሆነው ያ ድግምት እሳቸው ላይ ሰርቶ ያልተፈጠረ ያላደረጉትን ነገር እንዳደረጉ እንዲመስላቸው ካደረገ ከዛስ በፊት ለእሳቸው ዋስትና የሚሆን ምንድነው? አይምሯቸውን ያላደረጉት ነገር እንዳደረጉ እስኪመስላቸው ድረስ ያውም ደግሞ ለነብይነት ከተመረጡ በነብይነት እያገለገሉ በነበሩበት ጊዜ ይሄ ነገር የሚፈጠር ከሆነ የሚል ሀሳብ ስለተነሳብኝ ነው ይሄን ነገር የጠየቁት። ወይ የመጨረሻ ጥያቄ ላድርገው ለዛሬ። ይሄን ደግሞ ኢሳ ለምንድን ነው ወደ ሰማይ የተወሰደው? ኢሳ አለይሂ ሰላም ወደ ሰማይ አላህ ሱብሓነሁ ወተዓላ የወሰደበት ምክንያት መሲሁን አላህ ሱብሓነሁ ወተዓላ ያድነዋል። አላህ ከማዳን አንጻር ያንን መሲህ ወደ ሰማይ ወስዶታል። ግን ማዳን የሚለው ኮምፕሊት የሆነ አንሰር አይደለም። ምክንያቱም ሌሎች ነቢያቶች ናቸው ለምንድን ነው እነዚያ ያልዳኑት የሚባል ኮንሴፕት ይነሳል። በጂውሽ ትራዲሽን እንዲሁም ኢስላሚክ ትራዲሽን ላይ ይሄ መሻይኽ ተብሎ የሚጠራው መሲሁ መሳያ ንጉስ ሆኖ እንደሚኖር ይታመናል። በእኛ ማስተምሮ እንደዛ ነው። እና 2 ዘመኖች አሉት ብለን እናምናለን። አንደኛው ከዚህ በፊት የነበረውና ያሳለፈው እድሜ ነው። ያም ምንድነው የሰዎች ልክ ማርቆስ ወንጌል ምዕራፍ 1 ቁጥር 2 እና 3 ላይ ልክ ዮሐንስ መንገድ ጠራጊ አልነበረ ለኢየሱስ ክርስቶስ የጌታን መንገድ አጽኑ እያለ በምድረ በዳ የሚጮህ ሰው ድምፅ እያለ ይጠቅሰዋል። መንገድ ጠራጊ ነበረ ለኢየሱስ ክርስቶስ ማለት ያመቻችለት ነበረ። መሳያ ይመጣል እያለ ዮሐንስ ወንጌል ምዕራፍ 1 ቁጥር 21 ምናምን የምትመለከቱ ይናገር ነበረ። በተመሳሳይ ደረጃ ኢየሱስ ክርስቶስ በዛ ዘመን ሲመጣ
ኢሳ የሚለውን ተርም ልጠቀም፣ ምናልባት ኮንፈርት ምናልባት ካልተሰማችሁ ታቸው ሰዎች ኢሳ የሚለው ተርም ልጠቀምና ሰፊ እንትን ሊነሳ ስለሚችል ዒሳ ዓለይሂ ሰላም በዛ ዘመን ላይ እዛ ቦታ ሲመጣ ማለት ነው ያስተማራቸው አስተምሮቶች አሉ። ያስተማራቸው አስተምሮ ላይ በጊዜው የነበሩ አብዛኞቹ ግለሰቦች በሕክምና ዘርፍ ላይ ከፍተኛ እውቀት የነበራቸው ሰዎች ናቸው፣ በግለሰብ ደረጃ ማለት ነው። በጊዜው በዘመኑ የነበሩ ሰዎች እሱ የተላከባቸው ማህበረሰብ ዘመን ያሉ ሰዎች በሕክምና ዘርፍ ላይ በጣም የተለየ እውቀት ያላቸው ሰዎች ናቸው። የተለያዩ ሂስቶሪካል ማስረጃዎችንም ለዚህ ማየት ይቻላል። ለምሳሌ ዝም ብላችሁ ቸርች ፋዘሮችን ቼክ ምናምን ብታደርጉ ዲያር ናቸው። በእነሱ ዘመን ራሱ አሁን እነዛ በሱ ዘመን አካባቢ ነበሩ ተብሎ የሚታሰቡ ማለት ነው። እና ያንን በማስመልከት አላህ ሱብሓነሁ ወተዓላ የእነሱን ዘመን የሚግደራደር ተአምር ለእሱ ሰጥቶታል። ዊዝን ማተርናልና ፋዘርናል ከሚባሉ ክሮሞዞሞች እነዛ ክሮሞዞም ተቀላቅለው ልጅ ይፈጠራል የሚባለውን የ23 ክሮሞዞም ኮንሴፕት ወደዛ ውሰዱ ብሎ አላህ ሱብሓነሁ ወተዓላ በግማሽ ዘራብሲ በእናት ብቻ የማተርናል ከምንለው ጂን ብቻ ከዛ ክሮሞዞም አጠቃላይ ሄሊክሱ ምናምን ከዛ ኮንሴፕት ከመጣ እንዲወለድ አድርጎ ምድር ላይ ደግሞ አንዱን አምላክ ብቻ እንዲያስተምሩ እየሰበከ ኖሮ ከዛ ደግሞ እነዚህ አካላቶች አጠቃላይ ይህ አካል ንጉስ ነው ብለው የሚመጣው አካል ንጉስ ነው ብለው ስለሚያስቡ ሊገሉት ነው ደግሞ ባሰቡና ባቀዱ ጊዜ ደግሞ አላህ ሱብሓነሁ ወተዓላ እነዛ እቅድን አቀዱ። አላህ ደግሞ ከነሱ የተሻለን እቅድ አቀዶ የነዛን እቅድ አፍርሶ መሲሁን አድኖታል። ነገ ደግሞ የቂያማ ቀን ሊደርስ ሲል ከምልክቶቹ አንዱ እሱ ይመጣና አንቲክራይስት ተብሎ የሚመጣውን ደግሞ መሲህ ደጃል ብለን የምንጠራውን አንቲክራይስትን ደግሞ ይገለዋል ብለን እናስባለን ማለት ነው። ያኔ ንጉስነቱን ያኔ ነው እንትን በንጉስነት ሆኖ የሚኖረው ንጉስ ሆኖ በነቢያችን ሸሪዓ ያስተምራል። ሰው ያዳነበት ምክንያት ያ ነው። ስለዚህ ተመልሶ ስለሚመጣና ስለሚገዛ ንጉስ እንዲሆን ማለት ነው። ይሄ ደግሞ ማለት ብዙ ምክንያቶች ሊኖሩ ይችላሉ። ይህንን ቦልድ አድርገን እንያዘው። ያው ጥያቄ ሊያስነሳው የሚችለው ይሄ ሁለት ፖይንቶች ላንሳ ከዚህ ጋር። አሁን ሁሉም ሰው ኡመት አለ አይደል? የሙሐመድ ኡመት አለ፣ የዳውድ ኡመት አለ፣ የኢሳ ደግሞ ኡመት አለ። ስለዚህ አሁን እኛ ይሄ በዚህ ዘመን ያለው እናንተ አሁን የሙሐመድ ኡመት ናቸው አይደለም? ችግን ከማስረጃ ጋር እንድትሰጠኝ ነው የምፈልገው። ኢሳ ሲመጣ እንግዲህ ነብይነቱ ተሽሮ አይደለም አይደለም የሚመጣ ነብይነት እንዴ የሚሻር ነገር አይደለም። ልክ ኢሳ ሲመጣ የሚኖረው በዛ ሰዓት የሚኖረው ህዝብ የኢሳ ኡመት ነው የሚሆነው፣ ኢሳ የሚገዛው ህዝብ፣ ወይስ ኢሳ ራሱ የሙሐመድ ኡመት ሊሆን ነው የሚመጣው? አዎ ኡመት የሚለውን ኮንሴፕት መጀመሪያ ላስረዳ፣ እንደዛ የተሻለ ይመስለኛል። ኡመት ማለት ህዝብ ማለት ነው። ኡመት ማለት ህዝብ ማለት ነው። ኡመት ማለት ህዝብ ማለት ከሆነ ይሄ ሊትራሊ የሆነ አረብኛ ትርጓሜው። እኛ ደግሞ ኡመት ስንል የምንፈልግበት ፖይንት ምንድን ነው? እኛ የነብዩ ኡማ ነን ስንል በነብዩ ሸሪዓ ነው የምንሄደው ማለት ነው። በነብዩ ሸሪዓ ነው የምንሄደው ማለት በኢየሱስ ክርስቶስ ጊዜ የሚሰገር ሰላትና በነቢያችን ጊዜ የሚሰገር ሰላት አንድ አይደለም። በኢየሱስ ክርስቶስ ጊዜ የነበረ ሻሃዳ እና በነቢያችን ጊዜ የነበረ ሻሃዳ አንድ አይደለም። ኢቭን ሌሎች ኮንሴፕቶችም ማለት ነው። እኛ የምንሰራው እነሱ የማይሰሩት፣ እነሱ የሚሰሩት እኛ ማንሰራቸው ብዙ ስራዎች አሉ። ሰው ከዛ አንጻር የተለያዩ ፖይንቶች አሉ። ኢየሱስ ክርስቶስ ሲመጣ ሲመጣ ልክ ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ሸሪዓ ነው የሚመራው ምድርን፣ ያሰግዳል ጭምር። የሚሰግደው የነቢያችንን ስግደት ነው። በነቢያችን ሲሰግዱት የነበረውን አስተምሮ በእሳቸው ስግደት ነው የሚለው። ምክንያቱም የመጨረሻ ነቢይ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። በነቢይነት ደረጃ አዲስ የተደነገገ ነቢይ የለም። እሱ ግን ከዚህ በፊት የነበረ ነቢይ ነው። አላህ ወደ ሰማይ ወስዶታል። አላህ ደግሞ በፈለገ ጊዜ ምድር ይመጣና አላህ የቀደረለትን ሞትን ይሞታል ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስራ ነው የሚሰራው። መስቀልን ያፈርሳል፣ አሳማን ይገላል። ምድር ላይ ደግሞ በዛ ጊዜ ከሙስሊሞች ውጭ ማንም አይኖርም ብለው ነቢያችን ትንቢት ነግረውናል። እንደዛ ነው። እሺ የእሳቸው ህዝብ ሆኖ እንደሚመጣ ማስረጃ ካለስ? ህዝብ ሆኖ እንደሚመጣ ማለት በእሳቸው ሸሪዓ አሁን ለምሳሌ እሱ ነብይ ነው አልክ። አንድን ነብይ ሌላ ነብይ ሊያስተዳድረው ይችላል? ወይም ደግሞ ለምሳሌ በሙሴ ጊዜ ታቦት ነበር። ይሄ የታመነ ነው አይደል በእናንተ? ወይስ አይታመንም?
አዎ